ሴት ልጅ በፍቅር እንድትረታ ይሄንን ብቻ ስጣት። ሴት ልጅ በየትኛውም ሁኔታ ውስጥ ሆና ገና እንደተዋወቃችሁም ቢሆን ረጅም ዓመት አብራችሁ የምታስቆጥሩ ካንተ የምትፈልገው በጣም ውድና ትልቅ ነገር አለ። ያንን ባለማወቃቸው አሊያም ደግሞ መስጠት ባለመቻላቸው በጣም ብዙ ወንዶች የወደዷትን ያፈቀሯትን ሴት አጥተዋል። ላንተ ግን ዛሬ ነው እህት ደርሼልሃለሁ። አሁን በየትኛውም ሁኔታ ውስጥ ለምትወዳት ለምታፈቅራት ሴት ልትሰጠው የሚገባው ትልቁ ውዱ ስጦታ ትኩረት ወይም ደግሞ አቴንሽን የምንለው ነው። ትኩረት እንደሰጣሃትም ደግሞ ቀጥሎ በምነግርህ 4 መንገዶች ማሳየት እንዲሰማት ማድረግ ትችላለህ። የመጀመሪያው በጣም ቀላል የሆነ ነገር ግን በጣም የሚሰራ ነገር ምንድነው? ቴክስት መላክ ነው። በየትኛውም ሁኔታ ውስጥ ብትሆን እንዳሰብካት ትዝ እንዳለች የሚያሳይና ትኩረት እንደሰጣት እንዲሰማት የሚያደርግ ነገር ነው። በቻልከው ሁሉ ቴክስት ላክላት። ሁለተኛ ስልክህን አስቀምጣ አውራት። አብራችሁ በምትሆኑበት ጊዜ ኳሊቲ የሆነ ታይምን ጥሩ የሆነ ጊዜ ስጣት። ስለሷ የምታወቅበት፣ የምትነግርህን የምታዳምጥበት፣ የሆኑ አክቲቪቲዎችን የምታደርጉበት፣ ብቻ ሌሎች ነገሮች ትኩረትህን የማይሰርቁት ኳሊቲ የሆነ ጥሩ ጊዜ ስጣት። ሶስተኛ በመናገር አድናቆትህን፣ ለሷ ያለህን ፍቅር፣ ለአንተ ምን ማለት እንደሆነች በማበረታታት እነዚህን ሁሉ ነገሮች በቃላት በመናገር ምን ያህል ትኩረት እንደሰጣት እንዲሰማት ማድረግ ትችላለህ። በመጨረሻም ስጦታ በመስጠትና ሰርፕራይዝ በማድረግ እሷን ለማስደሰት የሄድክበት ርቀት ባልጠበቀችው ጊዜ ደስ የሚላትን ነገር ማድረግህ በጣም ትኩረት እንደሰጣት እንዲሰማት ያደርጋታል። ስለዚህ ሞክረው። በነገራችን ላይ የዚህንና የሌሎችን ቪዲዮዎች ሙሉ ፕሮግራም እንደዚሁም ሰፋ ያሉ ሀሳቦችን ማግኘት የምትፈልጉ ከሆነ በናፊዳር ቲዩብ የዩቲዩብ ቻናሌ ማግኘት ትችላላችሁ። ሊንኩ ባዮ ላይ ያለላችሁ እየገባችሁ ሰብስክራይብ አድርጉ። እዛው እንገናኝ። ቻው። ይሄን ካሳየች አፍቅራለች። አሁን በአካል እንቅስቃሴዋ እንደወደደች እንዳፈቀረች እርግጠኛ መሆን ትችላለህ። ከዛ በፊት ግን ማስታወቂያ ማሰራት የምትፈልጉ በውስጥ አናግሩኝ። የመጀመሪያው እንደወደደች እንዳፈቀረች ማወቅ የምትችሉበት መንገድ ትኩር ብላ ስታይህ ነው። አጠገብ ላጠገብ ሆናችሁ ሊሆን ይችላል፣ ራቅም ብለህ ሊሆን ይችላል። በተደጋጋሚ ትኩር ብላ ስታይህና ሰረቅ አድርጋ ስታይ ከያስካት እንግዲህ ለአንተ የሆነ ስሜት አላት ማለት ነው። ሁለተኛ የምትስቅልህ ከሆነ አንተ በምታወራው ነገር በምትናገራቸው ነገሮች ሁሉ ከት ብላ የምትስቅ የምትፍለቀለቅ ከአንተ ጋር ስትሆን ሳቅ ጨዋታ ብቻ ከሆነ ይህም ሌላኛው ለአንተ የፍቅር ስሜት እንዳላት የምታውቅበት መንገድ ነው። ሶስተኛ ከአንተ አጠገብ መሆን ስትፈልግ በምትገናኙበት ሰዓት እንግዲህ ብዙ ሆናችሁ ልትገናኙ ትችላላችሁ። ጓደኛ፣ ቤተሰብ እንደዚህ በዛ ብላችሁ ልትገናኙ ትችላላችሁ። በዛ ሰዓት እሷ ከአንተ ጎን ከአንተ አጠገብ መሆን ስትፈልግ ይህም ሌላኛው ለአንተ ስሜት እንዳላት የምታውቅበት መንገድ ነው። በመጨረሻና በጣም በዋናነት ትኩረትን ለማግኘት ስትሞክር የተለያዩ ነገሮችን ልታወራ ትችላለች። በቃ እንድታያት እንድትሰማት ስለሷ እንድታስብ ለማድረግ ብዙ ነገሮችን ስታደርግ ካየ ከተመለከት ለአንተ የሆነ የፍቅር ስሜት እንዳላት እርግጠኛ መሆን ትችላለህ። አመሰግናለሁ። ቻው።